አምጪ ላይ ያዝልሽ ጋይስ። በዚህም እንዴት ጋሞኛ ልብስ እንዴት እንደሚለበስ ታያላችሁ ማለት ነው። እስኪ ጋሞኛ ልብስ እንዴት እንደሚለበስ በዚህች ልጅ ቲዩቶሪያል ልስራላችሁ። እንዲህ ሙሉ 50 ብር ነው። ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ እንደምታዩት ከአርባ ምንጭ ወደ የዋህ ብሔረሰብ ወደ ድራሼ ተጓዝን ነው። ያው እዛ ሄደን ወዝወዝ ብለን እንመጣ ነው። ህብረተሰቡንም ወዝወዝ ልናስደርጋቸው ነው እና እስከሚኖረን ቆይታ በትንሹ እንደዚህ ላሳያችሁ። በነገራችን ላይ ጋይስ እንደዚህ አይነት ቦታ ስንሄድ ታርጌት የምናደርገው ትክክለኛ የብሔረሰቡን አልባስ ወይም የባህል ልብስ እንደምናገኝ እና እንደምንገዛ ተስፋ አድርገንም ነው የምንሄድና እስኪ ካገኘን እዚህ ድራሼን የምንገዛ ይሆናል ማለት ነው። እስከዛ ጋይስ ፍቃዳችንን እየተቀበልን ነው። የሥራ ፍቃዳችንን እዚህ ጋር ለምታዩት አሁን ጉዟችንን ወደ ገበያ አድርገናል። ያው ገበያ ውስጥ የፈለግነው ልብስ እንደምናገኝ ተስፋ እናደርግም። ምክንያቱም የባህል ልብስ ግን እንዲሁ ገበያ ውስጥ አይሸጥም። ነገር ግን እስኪ ምናልባት እዚህ የሚሸጡ ከሆነ ግን ከዚህ ቀደም ለምሳሌ ኮንሶ ሄደን በጣም ተቸግረን ነበር ለማግኘት፣ ግን ቢሆንም ያው አግኝተነዋል። አሁን ገበያ ደርሰናል። እስኪ ያለውን ነገር ነው ጋይስ። ምን እሺ ነው ምን ሆንክ? የሆንከውን ንገረን። ያ በእናትህ ላጠው ምንድን ነው የሆንከው? አሳየን። ኧረ ይሄ ነው ገበያው። ድራሼ ገበያ ይሄን ይመስላል። ጊዶሌ ገበያ። እዚህ ገበያ ውስጥ ገብተን አንዳንድ ለውዝዋዜ የሚያስፈልጉ አልባሶችን እንሸምታለን ማለት ነው። ጋይስ እንደምናየው እንዳለ የሞላው ጫማ ነው። እሱም ያው የወንድ ሳይሆን የሴት ነው የሚበዛው እና እኛ ደግሞ የምንፈልገው ዋና ልብሱ ነው። ግን እዚህ ጋር የለም እንደምናየው ጫማ ብቻ ነው። እስኪ ጫማ የሚሆን ካለ እንፈልግ። የሴት የወንድ ጫማ አይሸጡም እንዴ? የወንድ ኮምቦና አይ ሸበጥ የወንድ ሸበጥ ቆይ አልገባም ነገሩ። እንትኖች ትግሬዎች የሚያደርጉት ድንበር ላይ ምናምን ያገኘ ነው። ይሄ በከለር የለም ሌላ ከለር ማለት ነው እንዴ? እኩል ሆኖ ሌላ ከለር እዚህ ነበር የፈለግነው። ድራሼ ጋይስ እዛ ጋር ልብሶች ይታዩኛል። እስኪ ሄደን እዛ ውስጥ ድንገት የምንፈልገው አይነት ልብስ ካለ እና ያለን እኛ ትክክለኛ የባህሉ ልብስ ነው የፈለግነው። ግን እዚህ ጋር እንደምናየው እንዳለ ያለው እንዲሁ ሰፈር ውስጥ ቤት ውስጥ ምናምን የሚለበሱ ልብሶች ናቸው።
ሰውኝ ደግሞ ምንም አያደርጉልንም። ምክንያቱም እኛ ራሳቸውን ድራሾችን መስለን መወዛወዝ የምንፈልገውና እዚህም ሌላ ቦታም ስንሄድ ትክክለኛነቱን የሚገልጽ ነገር ስለምንፈልግ ሲጋ እንደምናየው እንዲሁ ሰፈር ውስጥ የሚለበሱ ቁምጣዎች ናቸው ያሉት። ሴቶችም ጉዳቸው ሰፈር ውስጥ የሚለበስ ነውና እስኪ ጋሞች ምን ትመስላላችሁ? እኛ እኮ ልብስ ጉድሽ ፈል አንቺ ጥርስሽ ፈገግ እስኪ አንዴ ጥርሷ ያምርም ጋይስ ማንቺ ለምን አቀየሽ? ነይ ላይዝልሽ አምጪ ላይዝልሽ ጋይስ። በዚህም እንዴት ጋሞኛ ልብስ እንዴት እንደሚለበስ ታያላችሁ ማለት ነው። እስኪ ጋሞኛ ልብስ እንዴት እንደሚለበስ በዚህች ልጅ ቲዩቶሪያል ልስራላችሁ። በሁለት ጀራ እንደሚይዝ እሺ ጫፉን እስኪ ጋይስ እዚህ ጋር ቪዲዮ ተቋርጦ ነው የሚመለሰው እና ግን ያው ገመዱን ይዝላታለሁ። ከዛ ገመዱ ላይ ታደርገዋለች ማለት ነው። በአንዱ በኩል ትንሽ አጠር ይላል፣ በአንዱ በኩል ነው ረዘም የሚለው ቁመቷ ልክ ማለት ነውና እስኪ መጨረሻውን ብቻ ነው እዛጋ እንደምታዩት በአንዱ በኩል አጠር ይላል ማለት ነው። እንደዚህ በአንዱ በኩል አጠር አድርጋ ነው ያስቀመጠች ያለችው ወይም የሸበሸበች ያለችው። ይሄ ነገር ፍጥን ማለት አይችልም እንዴ? ጸጋቤ ነች ምን ይልስ ይኸው ጋይስ ገባችበት ማለት ነው። ይኸው ለበሰች። ሶል ላሳስሪ ውስጥ ሶል ሰርላት እስኪ ጋይስ። ያው እኔ ከሆነ እናስርላት ከሆነ እንግዲህ ቪዲዮ መቋረጥ ነው። ለዛ ሶል ሰርላት ከዛ ጨረሻውን ታያላችሁ ማለት ነው። እስኪ አንዴ አባት ምን እያደረክ ነው? I'm bleeding. አልጎማ ውስጥ ወደ ውስጥ ሲያልቅ ላሳያችሁ እንዴ? እስኪ ልብስ አቀበለኝ። Male
ጋይስ እንደምታዩት በጣም ላበላውኛለሁ ግን ያው ምንም ስራዬ እንደዚህ ወኝ ጨርሻለሁ ግን አንዴ ላሳያችሁ እስኪ ውጭ ያለው ነገርና ይመስል ነበር እንግዲህ እዚህ ጋር የነበረን ቆይታ ኦሬዲ ጨርሰናል ስለዚህ መኪና ውስጥ ገብተን ምሳችንን በልተን ከምሳው በኋላ ሌላ ቦታ ይኖረናል እዛ ጋር እንዳለን አሁን ከገበያ ለምሳው ቦታ መጥተናል ምሳ ነው guys ከምሳው ላይ እንግዲህ ከተማውን ዞረን የት ነው ዝግጅቱ ጋይስ እንግዲህ ከምሳው ላይ ያለን ፕሮግራም ልንጀምር ስንል ያው እዚህ ጋር ከባድ ማስጠንቀቂያ መጥቶልናል ሙዚቃ እንዳከፍቱ ሳጋር ችግር አለ ስለዚህ እዚህ ጋር መንቀሳቀሳችሁም ምናምን ብለውናል እና ያኛም ያለን አማራጭ እሺ ነው እሺ ብለን እንመለስ ነው ማለት ነው እዚህ ጋር አስጠንቀው ነው ሄዱት ወለኛ በማሰብ ለነታሰር ነው ሙዚቃ ዳከፍቱ ለነታሰር እዚህ ጋር ተንቀሳቀሱ ተላለ ችግር ስላለ ተብሎ ስለዚህ ኮልኪዶ ለኮንሰያ ተከፈተ ገሞታችን ጋይስ በጣም የሚገርም ነገር አለ እዚህ ገርማችኋል ያለንበት ቦታ ላይ ጸብ አለ ጸብ ስላችሁ ማለት ትላንትና የሆነ ሰው ሞቷል እንወጣ ነው ለስራ የሞተው ሰው ከኛ አካባቢ የመጣ ሰው ነውና ደሞ ካረ ስለዚህ ወጥቶ ብለን ወደ 40 ምንጫችን ይሄ መረጃ አሁን ይደረሰን እስካሁን አላወቅም ነበር አሁን ደርሶናል አሁን ግን በቃ ያለን አማራጭ መጣፍ ነውና የሴቶቻችንን ያወጣና የፔን አለበት ከዛ በቃ እንደዚህ ወደ ቤታችን አደረከ ሞካታ ሙዛራካች ካኦና ያራናች ማናው ሺሻዳካች ካኦና ያራናች ዜራ ፉንጻኒካች ካኦና ያራናች ዜራ ወይሳኒካች ካኦና ያራናች ካውያ ሹካኒካች ካኦና ያራናች ማቴ ዙአኒካች ካኦና ያራናች ኒዮ ኤሳኒካች ካኦና ያራናች ተከናው ፓርሳኒካች ካኦና ያራናች ፓቺ ካኦና ጋይስ እዚህ ጋር የምታዩት ማንጎና ሙዝ በጣም በሚገርም ዋጋ ነው የሚሸጠው እዚህ ጋር
ይሄ እንደምታዩት ሙዝ እና የማንጎ እንዲህ ሙሉ 50 ብር ነው ማለት ነው። ማንጎ ብቻውን 50 ብር፣ ሙዙ 50 ብር። እና ጋይስ የነበረን ቆይታ ባጭሩ ይሄን ይመስል ነበር። ሌላ ጊዜ በሌላ ቪዲዮ እስከንገናኝ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ባይ